ሲታያችሁ አጠገባችሁ ማን ይኑር ምን ይኑር ምናምን አታውቁም። ልብሳችሁ እንደዚህ እንኳን አትመልሱ። እውነተኛውን ስትፈልጉ ነው እውነተኛው የሚገለጠው። እንደ ሞተ ሰው ሆንኩኝ። እጁን ዘርግቶ ምን አለኝ? ዳሰሰኝ። በመንፈስ ቅዱስ ኢየሱስ እርሱ ክርስቶስ፣ እርሱ መሲህ፣ እሱ የተቀባው፣ እሱ ንጉሥ፣ እርሱ ጌታ፣ እሱ ገዢ እንደሆነ የምትረዱበትን መረዳት የምታገኙት በእናንተ ጾም ጸሎት በእናንተ ጉድጎት አይደለም። ራሱ ጌታ መፈለግና ማድረግን ወደ እናንተ አምጥቶ የሚገለጥበት መገለጥ በደምስ መጽሐፍ ሲናገር እንደዚህ ይላል። አብ ሊገልጥለት ካልወደደ በስተቀር ወልድን ሊያውቅ የሚችል በራሱ ቢተጋ የሚችል ወልድ ሊገልጥለት ካልወደደ በስተቀር አብን ሊያይና ሊያውቅ የሚችል የለም። እናንተ የፈለገ ጾም ጸሎት የፈለገ ምናምን ነገር አድርጋችሁ ላይገለጥ ይችላል። እናንተ ደም ስራችሁ ተገታትሮ ስለጮኻችሁ ላይገለጥ ይችላል። አንዳንድ ጊዜ እንዲያውም ልንገራችሁ፣ ደም ስራችሁ ተገታትሮ አይናችሁን ጨፍናችሁ ረጅም ሰዓት ስለቆያችሁ አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ ምናምን ከለር ብዥ ብሎባችሁ አይታችሁ ጌታ ሊመስላችሁ ይችላል። የሉቃስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። 12ቱንም ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይልና ስልጣን ሰጣቸው። የእግዚአብሔርንም መንግሥት እንዲሰብኩ ደዌዎችንም እንዲፈውሱ ላካቸው። ቁጥር 17 ላንብብ። እንደዚህ ይላል። ሁሉም በልተው ጠገቡ። ከእነርሱም የተረፈው ቁራሽ 12 መሶብ ወሰዱ። ቁጥር 18 እንደዚህ። ለብቻቸውም ሲጸልይ ደቀ መዛሙርቱ ከእርሱ ጋር ነበሩና ሕዝቡ እኔን ማን እንደሆንኩ ይላሉ ብሎ ጠየቃቸው። እነርሱም መልሰው መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎችም ከቀደሙት ነቢያት አንዱ ተነስቷል ይላሉ አሉት። እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ጴጥሮስም መልሶ ከእግዚአብሔር የተቀባህ ነህ። እርሱ ግን የሰው ልጅ ብዙ መከራ ሊቀበል በሽማግሌዎች፣ በካህናት አለቆች፣ በጻፎችም ሊጣል ሊገደል በሦስተኛውም ቀን ሊነሳ ይገባዋል ብሎ ለማንም ይህን እንዳትናገሩ አስጠንቅቆ አዘዘ። ቁጥር 28 እንደዚህ ይላል። ከዚህም ቃል በኋላ ከ8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብን ይዞ ሊጸልይ ወደ ረጅም ተራራ ወጣ። ሲጸልይም የፊቱ መልክ ተለወጠ፣ ልብሱም አብለጭልጮ ነጭ ሆነ። እነሆም 2 ሰዎች እርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ይናገሩ ነበር። ነገር ግን ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከብዶባቸው ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን 2 ሰዎች አዩ። ከእርሱም ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አንድ ለአንተ፣ አንድ ለሙሴ፣ አንድም ለኤልያስ 3 ዳሶች እንስራ አለው። የሚለውንም አያውቅም ነበር። ይህንንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድምፁም ከመጣ በኋላ ኢየሱስ ብቻውን ሆኖ ተገኘ። እነርሱም ዝም አሉ። ካዩት ነገር በዚያ ወራት ምንም ለማንም አላወሩም ብሎ ይናገራል። የምናገርበት መልእክታዊ ርዕሴ የመገለጥ ደረጃዎች። እስኪ አጠገባችሁ ላለው ሰው የመገለጥ ደረጃዎች አሉት በሉት። የክብር መገለጥ በሉት። በደረስክበት መረዳት በሉት። ይገለጥልሃል በሉት። ክብር ለኢየሱስ ይሁን። እንግዲህ አሁን ያነበብኩላችሁ በዚህ በሉቃስ ወንጌል ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ የተገለጠበትን የመገለጥ ደረጃዎች የያዘ የመገለጥ እርከኖች የያዘ የመጽሐፍ ቅዱስ ክፍል።
እንግዲህ ቁጥር 1 ላይ እንዳነበብኩላችሁ ጌታ ኢየሱስ ክርስቶስ 12ቱን ወደ እርሱ ጠራ ይልና ደዌን እንዲፈውሱ አጋንንትን እንዲያስወጡ ደግሞ የእግዚአብሔር መንግስት እንዲሰብኩ ኃይልና ስልጣን ሰጥቶ ላካቸው ብሎ ይናገራል። ከላካቸው ተልእኮ መካከል አንዱ ምንድነው ሲባል የእግዚአብሔር ልጅ የሆነውን መሲህ ክርስቶስን እንዲሰብኩ ነው። የእግዚአብሔር መንግስት ንጉስ የሆነውን የማያልፈውን የእግዚአብሔር መንግስት የሚገዛውን በማያልፈው በእግዚአብሔር መንግስት ላይ የያዕቆብ ቤት ሆኖ የነገሰውን ደግሞ በዳዊት ዙፋን ላይ የተቀመጠውን የዘላለም መንግስት ያለውን ኢየሱስን እንዲሰብኩ ላካቸው ብሎ ይናገራል። ከስብከታቸው ዋና የስብከታቸው አስኳል ምንድነው ካላችሁኝ የክርስቶስ ኢየሱስን መገለጥ እንዲሰብኩ ነው። የክርስቶስ ኢየሱስን መሲህነት እንዲሰብኩ ነው። የክርስቶስ ኢየሱስን መቀባት እንዲሰብኩ ነው። የክርስቶስ ኢየሱስን የእግዚአብሔር ልጅነት እንዲሰብኩ ላካቸው ብሎ ይናገራል። ይቀጥልና ደግሞ በጣም የሚገርመው ነገር ከቁጥር 10 ጀምሮ ይህንን ሁሉ አድርገው ከተመለሱ በኋላ ጌታ ኢየሱስ ክርስቶስ እልፍ አደረገና ለብቻቸው አስቀመጣቸው። 50 ሆነው እንዲቀመጡ አደረገና አንድ ነገር አደረገ። እጃችሁ ላይ ምን አለ ሲላቸው 5 እንጀራ አለ 2 ዓሣ አለ። አሁን በደንብ ስሙ። የመጀመሪያው የክርስቶስ ኢየሱስ የመጀመሪያው ራሱን የሚገልጥበት ወይንም ክብሩን የሚገልጥበት የመገለጥ ደረጃ ምንድነው ካላችሁ ተአምራት። ኢየሱስ ክርስቶስ እርሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ መለኮት እንደሆነ መሲህ እንደሆነ ሰዎች እንዲያውቁት ራሱን የሚገልጥበት ራሱን የሚያሳይበት መሲህነቱን የሚያብራራበት መሲህነቱን አምነው እንዲቀበሉ የሚያደርግበት የክርስቶስ ኢየሱስ መገለጫው የክብሩ መገለጫ አንዱ ምንድነው ካላችሁኝ ማንም ሊያደርገው ማንም ሊሰራው የማይችለው በታምራት መስራት። የትኛው አይነት ከፀሐይ በታች ያለ አካል በሙሉ 2 ዓሣና 5 እንጀራ 5000 አባወራ በልቶ 12 መሶብ አያተርፍም። በዛ ዘመን የነበሩ ሰዎች 5000 አባወራ ማለት ሕፃናትና ሴቶች ሲቆጠሩ ከ20000 በላይ ነው። ከ20000 በላይ የሆነ ማህበረሰብ 2 ዓሣ 5 እንጀራ አብዝቶ ታምራት ማድረጉ ምንድነው የሚያሳየው ከተባለ ስለ ራባቸው ብቻ እንዲበሉ ሳይሆን ስለሌላቸው ብቻ መስጠት ሳይሆን እርሱ መሲህ እንደሆነ እርሱ ክርስቶስ እንደሆነ እርሱ መለኮት እንደሆነ እርሱ የእግዚአብሔር ልጅ እንደሆነ ራሱን የሚገልጥበት መገለጫ። እስቲ አሜን በል። አሜን። ዛሬ በደንብ ስሙ። በምንም አይነት ሁኔታ ሐኪምም አይችልም፣ የትኛውም የተማረ አካልም አይችልም፣ የትኛውም አይነት ከፀሐይ በታች ያለ አካል በእናንተ ህይወትና ቤት ላይ ይህ እጁን ዘርግቶ አቅሙን ሰብስቦ ምንም ነገር ቢያደርግ የማያደርገውን ነገር ሊያደርግ የሚችለው መሲህ ብቻ ነው። አሜን። ክርስቶስ ብቻ ነው። አሜን። እኔ አንዳንዶቻችሁ ቤት ላይ ዛሬ የወላችሁ ልንገራችሁ፣ ማንም የማይችለውን ችሎ መሲህነቱን ይገልጣል። አሜን። መሲህነቱን ያስተዋውቃል። አሜን። ክርስቶስነቱን ይገልጣል። አሜን። እስቲ አንድ ሰው ይጩና በኢየሱስ ስም ይበል። በኢየሱስ ስም ማንም የማይችለውን በሉ፣ ለሰው የማይቻለውን በሉ፣ ለጠቢባን የማይቻለውን በሉ፣ ለሐኪም የማይቻለውን በሉ፣ ለመድኃኒት የማይቻለውን በሉ፣ የሚችለው በሉ፣ መሲሁ ነው በሉ፣ ክርስቶስ ነው በሉ፣ ንጉሱ ነው በሉ፣ ጌታዬ ነው በሉ። አሜን ያለ ይከለት፣ ጌትነቱ ይከለት፣ ክብሩ ይከለት፣ ታምራቱ ይከለት፣ ፈውሱ ይከለት። አንዳንዶቻችሁ ካመናችሁ በሽታ ይቀልጣል፣ ኤችአይቪ ይቀልጣል፣ ካንሰር ይቀልጣል፣ እጢ ይቀልጣል፣ የተዘጋ ይከፈታል፣ የሞተ ይነሳል፣ ሰው የማይሰጣችሁን ይሰጣል። እስቲ አሜን በላ። አንድ ሰው ቤት ታምራት ይሆናል፣ አንድ ሰው ቤት ድንቅ ይሆናል፣ አንድ ሰው ቤት ክብር ይገባል። ያምን ሰው አሜን። ኢየሱስ ስለ ራባችሁ ብቻ ያበላችሁ። የሚያደርጋቸው ታምራቶች፣ የሚያደርጋቸው ድንቆች፣ የሚያደርጋቸው ምልክቶች፣ የሚሰራቸው የትኛውም አይነት ስራዎች ምንድናቸው ሲባል መሲህነቱን የሚገልጥባቸው ናቸው። ኢየሱስ እርሱ
ክርስቶስ መሆኑን የሚያሳዩ ናቸው። ኢየሱስ እርሱ ንጉሥ መሆኑን የሚያሳዩ ናቸው። ኢየሱስ እርሱ በሁሉ ላይ የበላይ እንደሆነ፣ ከስም ሁሉ በላይ ስም፣ የጌቶች ጌታ፣ የነገሥታት ንጉሥ፣ በበሽታ ላይ ጌታ፣ በርግማን ላይ ጌታ፣ በጥያቄያችሁ ላይ ጌታ፣ በቋጠሯችሁ ላይ ጌታ፣ በደዌያችሁ ላይ ጌታ፣ በዘራችሁ ላይ ጌታ። አሜን በልና ውሰደው። አንድ ልጨምርላችሁ፣ ሰዓት ስለሌለኝ በጣም አልፋለሁ። ዮሐንስ ወንጌል ምዕራፍ 2 ላይ በገሊላ ቃና ሰርግ ነበር ይላል። በሶስተኛው ቀን የወይን ጠጅ አለቀ ይላል። ጌታ ኢየሱስ በዛ ሰርግ ላይ ከታደሙ እንደ አንድ ታዳሚ ነው ያለው። ማንም ሊሰጣቸው አይችልም። በአይሁዳውያን ባህል አንድ ቤት ላይ አንድ ሰርግ ላይ የወይን ጠጅ አለቀ ማለት ያ ሰርግ ይቋረጣል፣ ትዳር ይቋረጣል፣ አይጋባም። ለማህበረሰቡ ለአጠቃላይ ለአይሁዳውያን መተረሻ ነው የሚሆኑት። ፊት ለፊታቸው የተገሰጠ ምን አለ ካላችሁ ውርደት አለ። ሰይጣን የለፉበት ዋጋ የከፈሉበት በጣም ብዙ ክብር ጠብቀው ያዘጋጁት ነገር ሊያልቅ ነው። መጨረሻ ላይ ግን ቁጥር 11 ላይ እንደዚህ ይላል፣ ኢየሱስ የመጀመሪያውን ተአምራት ምልክት በገሊላ ቃና አደረገ። ደግሞም ይላል ክብሩን አንዳንድ ማዕበሎቻችሁ ክብሩን ያሳያል። አንዳንድ ማዕበሎቻችሁ ኢየሱስን ይገልጣል፣ ኢየሱስን ይገልጣል፣ ክርስቶስን ይገልጣል፣ መሲህነቱን ይገልጣል፣ የተቀባ መሆኑን ይገልጣል፣ ታላቅነቱን ይገልጣል፣ ሁሉን ቻይነቱን ይገልጣል፣ የበላይነቱን ይገልጣል። አንድ ሰው አሜን ብሎ ለዘሩ ይውሰድ፣ ለትውልዱ ይውሰድ፣ ለትውልዱ ይውሰድ። የመጀመሪያውን ክብር ምን አለ አላውቅም። በአንዳንዶቻችሁ ቤት ዛሬ ማታ እዚህ ተቀምጣችሁ ታምራት ሆነ፣ ታምራት ሆነ። ሰይጣን አቋርጧለሁ ብሎ የደራረበው ያዘጋጀው ነገር እያለ ክብሩ ይገለጣል፣ ነስሩ ይገለጣል፣ አካሉ ይገለጣል፣ ታዳጊ ይገለጣል፣ ኧረ ይገለጣል ብሎ እኔ በአንድ ሰው ቤት ሲገለጣል፣ በአንድ ሰው ኑሮ ላይ ሲገለጣል፣ በአንድ ሰው ትዳር ላይ ሲገለጣል፣ በአንድ ሰው ጥያቄ ላይ ሲገለጣል። አንዳንዶቻችሁ ጾማችኋል፣ አንዳንዶቻችሁ ጸልያችኋል፣ አንዳንዶቻችሁ አጸልያችኋል። ዛሬ ግን ጊዜያችሁ ደርሷል፣ ሰዓቱ ደርሷል። ሊያስቀጥላችሁ መጥቷል፣ ተአምራት ሊያሳይ መጥቷል። እኔ አንዳንድ ጊዜ ሁላችሁ እንደዚህ ይሰማኛል፣ እያገለገልኩ እያለ የእግዚአብሔር ክብር ይታያል። ጩናሜን በል፣ ጩናሜን በል። አንድ ትምት አሁን እያገለገልኩኝ አንዳንዶቻችሁ ወንበር ላይ መቀመጥ እንኳን እስከማትችሉ የእግዚአብሔር ክብር ይከርናቸዋል፣ ይወርሳቸዋል፣ ይወርሳቸዋል፣ ያገኛቸዋል፣ ያገኛቸዋል። እስቲ አንድ ሰው አሜን ይበላ። እኔ አንድ ሰው ቢላ ዛሬ ታምራት ሲሆን በሲው ሲመጣ በማዕበሉ ላይ መጥቷል፣ በወጀቡ ላይ መጥቷል፣ በወጀቡ ላይ መጥቷል፣ በወንፋሱ ላይ መጥቷል፣ 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 መጥቷል። ታምራት ተቀበል፣ ድንቅ ተቀበል፣ ፈውስ ተቀበል፣ ፈውስ ተቀበል፣ ፈውስ ተቀበል። ገባ ፈውስ፣ ገባ ፈውስ። ታያለች፣ 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 ታያለች። አይኗ ያየዋል፣ ሰፈር ያየዋል፣ ዘሯ ያየዋል፣ ጠላት ያየዋል። አዲስ ነገር ተገለጠ። ውሰቸው፣ ውሰቸው፣ ውሰቸው። እኔ አያለው ደምና ለሆነ አያለው። እስቲ አሜን በሉ። ዛሬ አንዳንዶቻችሁ ቤት ላይ የሚገባው ታምራት ማንም የማይሰጣችሁን ይሰጣል። ማንም የማይሰራውን ይሰራል። እኔ ሁላችሁ ዛሬ ሁላችሁ ደብቃችሁ ያዛችሁት ችግር፣ ብቻችሁን እያስታመማችሁት ያለው ነገር ካለ ያመነ አንድ ሰው ዛሬ ኢየሱስ ስላለ፣ መሲሁ ስላለ እግዚአብሔር ምስክሬ ነው፣ ይነቀላል። እስቲ ይነቀላል በሉ። እኔ አሜን ያለ ይውሰደው፣ አሜን ያለ ይውሰደው። ይነቀላል፣ ከስሩ ይነቅለዋል፣ 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 ይነቅለዋል። አይኑ
ውሰጂው። ኢየሱስ ያድናል። አሜን አሜን። ይኸውላችሁ ጌታ ኢየሱስ ያተቋረጠ መቀጠል ብቻ ሳይሆን የእናንተ ንጉሥ የተለየ ንጉሥ። አሜን በሉ። የእናንተ ጌታ የተለየ ጌታ፣ ማንም የማይደርስበት ጫፉ የማይታይ እስቲ የሚያምን ሰው አሜን። ኢየሱስ ማለት ጌታ ነው። የመጀመሪያውን ክብር ምን አለ ገለጠ። ይሄ የመጀመሪያ የመሲህነቱ መገለጫ ታምራት፣ የመሲህነቱ መሲህነቱን የሚገልጥበት፣ ክርስቶስነቱን የሚገልጥበት፣ ንጉስነቱን የሚገልጥበት፣ መንግስት ያለው ጌታ መሆኑን የሚገልጥበት መገለጫው የመጀመሪያው መገለጥ በዚህ አሁን ባነበብኩላችሁ ክፍል ላይ መሲህነቱን የሚገልጥበት ታምራት፣ ቋጠሮ እየፈታ ቀንበር እየሰበረ ሽባ እየተረተረ አሜን ብለዋል። ይህ የመጀመሪያው መገለጥ ደረጃ ነው። አልዓዛር ሞተ አይደል? ዮሐንስ ወንጌል ምዕራፍ ስንት ላይ? 11 ላይ አልዓዛር ምን አለ? ሞተ። የእግዚአብሔር ክብር በሱ ይገለጥ ነው ለሞት እቃ የመሲሁ ክብር እንዲገለጥ እስቲ አሜን በል። ዛሬ ሁላችሁ ሞቶ 10 ቀን ይሞላው ፋይሉን የዘጋችሁት የቆለፋችሁበት በቀርማችሁን አውጥታችሁ እምቅ አብቅቷል ያላችሁት ጉዳይ እግዚአብሔር አምላክ የእናንተ ንጉሥ እርሱ እንደሆነ እንድታውቁ ይነሳል። እኔ ዛሬ ላመነሳ በእውነት በቃ ጎረቤት ሰብስባችሁ፣ ዘመን ሰብስባችሁ፣ ጓደኛ ሰብስባችሁ አንድ ላይ ብላችሁ እርማችሁን ያወጣችሁበት ጉዳይ እየሰለረ ይመጣል። እየሰለረ ይመጣል። ኢየሱሳችሁ ይታያል። ቃል አለው ያንቺ ነገር፣ ኪዳን አለው ያንተ ነገር፣ ተስፋ አለው ያንተ ነገር። ኢየሱስ ካለ ይነሳል። ንጉሱ ካለ ይነሳል። እሱ ኤልሻዳይ ነው። አሜን አሜን። የእግዚአብሔር ክብር ይገለጥበት ዘንድ ነው አለ። ለካ እግዚአብሔር የሞተን ሲያስነሳ፣ ዕውር ሲያበራ፣ ዲዳ ሲያናገር፣ ደንቆሮ ሲያሰማ፣ የትኛውም ሰው የማይችለውን ነገር እንዲችል ሆኖ ሲገለጥ መሲህነቱን የሚገልጥበት ደረጃ ነው። ይህ አንድ የመገለጥ ደረጃ ነው። አንድ ልጨምርላችሁ። ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 28 ላይ እየጠወለጉ ወደ ኤማውስ እየሄዱ እያለ ጌታ ኢየሱስ ይከተላቸው ነበር። ወደ ቤት ገቡ። ሩቅ ሀገር መሄድ መሰላቸውና ና ግባ አብረን እደር አሉት። ጌታም አብሯቸው ምን አለ ገባ ይልና ቆርሶ ሲሰጣቸው ለካ የእግዚአብሔር ታምራት ድንቅ የሚያደርግበት ድንቅነት እርሱን ያበራላችሁ። አሜን እስቲ አሜን በል። እነሱ እንዲህ ያሉ ነበር፣ ይቤዠናል ያልነው በቃልም በስራም ብርቱ የነበረ ነብይ እንደሱ አይነት አይተናናቅም። እኛ ተስፋ አድርገነው ነበረ፣ ነገር ግን ሰቀሉት፣ ገደሉት፣ ቀበሩት ብለው እዛ ላይ አቆሙ። እሱ ግን ተነስቶ መሲህ ነው፣ የትንሣኤ ንጉሥ ነው። አንዳንዶቻችሁ እየጠወለጋችሁ ካላችሁ እንደገና ተገልጦ ይባርካችኋል። ተገልጦ ይባርካችኋል። ነገራችሁ ሰጥቶ ይገለጣል። ነገራችሁ ቀይሮ ይገለጣል። ተገልጦ ታምራት ያደርጋል። ባርኮ ይገለጣል። ሰጥቶ ይገለጣል። አብዝቶ ይገለጣል። አሜን አሜን። ስለዚህ የመጀመሪያው የመገለጥ የመሲህነቱ የመገለጥ ደረጃ ታምራት፣ ምልክት፣ ፈውስ አንደኛ። ሁለተኛ የመገለጡ ደረጃ በመንፈስ ቅዱስ በውስጣችሁ የሚያፈሰው መረዳት፣ የጌታ የመሲህነቱ የክርስቶስነቱ መረዳት መገለጥ በመንፈስ በውስጣችሁ የሚፈስ መረዳት። ደብስሙ ከቁጥር 18 ጀምሮ ጌታ ኢየሱስ እንደዚህ አላቸው፣ ሰዎች እኔ ማን ይሉኛል አላቸው። በደንብ ስሙኝ። ሰዎች እኔ ማን ይሉኛል? ይሄ በመንፈስ ቅዱስ ኢየሱስ እርሱ ክርስቶስ፣ እርሱ መሲህ፣ እሱ የተቀባ፣ እሱ ንጉሥ፣ እርሱ ጌታ፣ እሱ ገዢ እንደሆነ
የምትረዱበትን መረዳት የምታገኙት በእናንተ ጾም ጸሎት አይደለም፣ በእናንተ ጉጉት አይደለም። ራሱ ጌታ መፈለግና ማድረግን ወደ እናንተ አምጥቶ የሚገለጥበት መገለጥ። በደምስ መጽሐፍ ሲናገር እንደዚህ ይላል፣ አብ ሊገልጥለት ካልወደደ በስተቀር ወልድን ሊያውቅ የሚችል በራሱ ቢተጋ የሚችል፣ ወልድ ሊገልጥለት ካልወደደ በስተቀር አብን ሊያይና ሊያውቅ የሚችል የለም ይላል። እናንተ የፈለገ ጾም ጸሎት የፈለገ ምናምን ነገር አድርጋችሁ ላይገለጥ ይችላል። እናንተ ደም ስራችሁ ተገታትሮ ስለጮኻችሁ ላይገለጥ ይችላል። አንዳንድ ጊዜ እንዲያውም ልንገራችሁ፣ ደም ስራችሁ ተገታትሮ አይናችሁን ጨፍናችሁ ረጅም ሰዓት ስለቆያችሁ አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ ምናምን ከለር ብዥ ብሎባችሁ አይታችሁ ጌታ ሊመስላችሁ ይችላል። እና የሆነ ነገር አየሁ ልትሉ ሳታዩ ማለት ነው። መጽሐፍ እንዲህ ብሎ ይናገራል። ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ በእናንተ መፈለግና ማድረግን የሚሰራ እርሱ ይላል። እዚህ ቦታ ላይ ኢየሱስ እንደዚህ አላቸው፣ ሰዎች እኔን ማን ይሉኛል የሚል ጥያቄ ውስጣቸው የጨመረው እንዲጓጉ ነው። መፈለግ ለማወቅ፣ ለመረዳት፣ ለመፈለግ እንዲገለጥላቸው የሚያደርግ ናፍቆት ነው ውስጣቸው የጨመረው ኢየሱስ። ከነሱ ጥያቄው አልመጣም። ጴጥሮስ አንተ ማነህ አላለው። ዮሐንስ አንተ ማነህ አላለው። አብረው ያሉ ያዕቆብ አንተ ማነህ አላሉትም። ራሱ ኢየሱስ እንደዚህ አላቸው፣ እኔ ማን እንደሆንኩ ይላሉ፣ እናንተስ እኔን ማን እንድትፈልጉ የሚያደርግ ጥያቄ ውስጣችሁ፣ ረሃብ ውስጣችሁ ይጨምራል። ዛሬ አንድ ባርኮት ልባርካችሁ። ከሰማይ የሚጨምር ረሃብ፣ ከእግዚአብሔር የሚጨምር ረሃብ፣ ከመንፈሱ የሚጨምር ረሃብ፣ ከመንፈሱ የሚጨምር ጥያቄ ውስጣችሁ ይጨምር። ክርስትና በጣም ሲገባችሁም እንደምትሆኑ ልንገራችሁ። ሁልጊዜ የትኛውንም ነገር ስትጀምሩ ከእናንተ ከጀመራችሁ ድካም እግዚአብሔር በውስጣችሁ ከሚያፈሰው ነገር ሲጀምሩ ነው ፍሰቱ የሚጨምር። እኔ አገልጋይ ነኝ፣ ደም ስሬ ተገታትሮ ምናምን በፈለገ ሁኔታ ከኔ ጀምር የሆነ ነገር ብላችሁ የሚሆን ነገር የለም። ራሱ ኢየሱስ ጴጥሮስ ውስጥ አንድ ጥያቄ ጨመረ፣ አንድ ረሃብ ጨመረ። ሊገጥለት እኮ ሲጠይቅ ሊገጥል ነው። ረሃብ ነው የጨመረ። እስቲ አሜን በሉ። እናንተ እኔን ማንነቱን እንዲራቡት፣ ማንነቱን ለማወቅ ልባቸው እንዲያዘጋጁ የሚያደርግ ፍላጎት ውስጣቸው ምን አለ? ጨመረ። ሰዎች እኔን ማን ይሉኛል? ኤልያስ፣ ኤርምያስ፣ ዮሐንስ ከነቢያት አንዱ፣ እናንተስ እኔን ማን ትሉኛላችሁ ሲል ወዲያው እኮ ነው መፈለግን የሰጣችሁ መገለጥ ይሰጣል። አሜን። እስቲ አሜን በሉ። አሜን። ወዲያው አንድ ነገር መጣ። ጴጥሮስ ውስጥ አይቶ አይደለም፣ እንደ ፀሐይ በርቶለት አይደለም። በደምብ ስሙኛው። ይሄ እንደ ከዋክብት ደምቆ አይደለም ያየው። መንፈስ ቅዱስ አስረዳው። ይሄ መረዳት፣ የመንፈስ መረዳት፣ የመንፈስ ድምፅ ፍሰት፣ የመንፈስ መገለጥ ፍሰት። ይሄኛው መገለጥ አየው አስብልን። መንፈሳዊነት ማለት ንገራችሁ እውነተኝነት። መንፈሳዊ ስትሆኑ እውነተኛ ነው የምትሆኑት። እስቲ አሜን በሉ። መንፈሳዊ መረዳት ይሰጣችኋል። መንፈሳዊ መረዳት ይፈስላችኋል። መንፈሳዊ ግንዛቤ ውስጣችሁ ምን ይላል? ኢየሱስ እርሱ ክርስቶስ እንደሆነ ሉቃስ ወንጌል ምዕራፍ 2 ላይ ታችኋል። ያ ስምዖን የሚባለው ሰው በመንፈስ መረዳት ወደ ቤተ መቅደስ ሄደ። በመንፈስ መረዳት ሕፃኑን አቀፈው አይደል? በመንፈስ መረዳት ትንቢት እንዲህ ኮነ ያለው ለእስራኤል ያዘጋጀው ክብር፣ ለአሕዛብ ያዘጋጀው ብርሃን አይኖችን በመንፈስ ሕፃን ነው ግን በመንፈስ
ዛሬ ልባርካችሁ። የመንፈስ መረዳት ይስጣችሁ። በመንፈስ መረዳት ይባርካችሁ። መንፈሳችሁ ላይ ኢየሱስ ይግባችሁ። ኢየሱስ ይብራላችሁ። ኢየሱስ ይገለጥላችሁ። ኢየሱስ ይብራራላችሁ። ኢየሱስን እወቁት። ኢየሱስ እንደዚህ አለው፣ ይህንን የአባቴ መንፈስ ነው ያስረዳ። የማ መንፈስ? እስቲ እንዲህ በሉ፣ በጌታ በኢየሱስ ስም በሉ፣ ዛሬ ማታ በሉ፣ መንፈስ ቅዱስ በሉ፣ ኢየሱስን በሉ፣ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ ያስረዳኛል በሉ፣ ያሳምነኛል በሉ፣ እርግጠኛ እንደሆነ ያደርገኛል በሉ። አሜን ነው ወይ? በኢየሱስ ስም አሜን ያለ ይውሰደው። መንፈስ ቅዱስ ይግባባቸው። መንፈሳችሁ ላይ ይብራላቸው። ክርስቶስነቱን ያብራላቸው። በደሙ ኃይል ያብራላቸው። በስሙ ኃይል ያብራላቸው። ልባችሁ ላይ ያብራላቸው። መንፈሳችሁ ላይ ያብራላችሁ። አይምሯችሁ ላይ ያብራላችሁ። ሐሳባችሁ ላይ ያብራላችሁ። ግንዛቤ ይፍጠርላቸው፣ ያሳምናቸው። አሜን አሜን አሜን። የመጀመሪያው ታምራት ላይ ጴጥሮስ አልበላ በልቷል። አልበላ 2 ዓሣና 5 እንጀራ በልቷል። የመጀመሪያው የኢየሱስ ክርስቶስን መገለጥ አይቷል። አሁን ደግሞ አሳደገው። ታምራት አድርጎ ኢየሱስ እሱ ክርስቶስ ነው ምናምን እያለ እየዘመረ ያለው ይሄ በቃ ዝም ብሎ ያምናለው፣ በቃ እኔ ቃሉን አምናለሁ ምናምን እያለ እንደሚኖረው አማኝ ማለት። አሁን ደግሞ ሰምቻለሁ ማለት ጀመረ። ታምራት አድርጎ ብቻ ሳይሆን አሁን ደግሞ አስረድቶኛል፣ አሳምኖኛል። ኢየሱስ እርሱ ክርስቶስ ነው። ኢየሱስ እርሱ መሲህ ነው። ኢየሱስ እርሱ የተቀባ ነው። አላውቅም፣ ዛሬ እግዚአብሔር የሆነ ጥሪ የጣለበት ሰው አለ። ለትውልድ የሚፈልገው ሰው አለ። እኔ መንፈሴ ላይ ሴንስ አደርጋለሁ። እግዚአብሔር የሚለየው ሰው አለ። ወደሆነ መረዳት የሚያሳድገው ሰው አለ። አይምሮን የሚባርክለት ሰው አለ። መንፈሱን የሚያበራለት ሰው አለ። አይኖቹን የሚከፍትለት ሰው አለ። መጋረጃን የሚወስድለት ሰው አለ። አዲስ መነካት የሚነካ ሰው አለ። አሜን አሜን። ኢየሱስ ማን ነው? አንቺ አይተሽዋል። ገብቶኛል፣ እኔ ተረድቼዋል፣ ተብራርቶልኛል፣ ተገንዝቤዋል። ለዚህ ነው ጳውሎስ ይህንን ምን እንደሚጣቃላችሁ ወደ መረዳት ባለጠግነት ኢየሱስን ወደ ማወቅ መረዳት፣ ኢየሱስን በማወቅ ወደ ማደግ፣ ኢየሱስን በመግባት ወደ ማወቅ ጩናሜ በላ። ዛሬ ነግራችኋለሁ፣ ኢየሱስን የሚያስረዳ መንፈስ፣ የሚያብራራ መንፈስ፣ የእምነት መንፈስ፣ የመገለጥ መንፈስ፣ የሚያስረዳ መንፈስ ከአብ ዘንድ ተቀብላችኋል። በክርስቶስ አግኝታችኋል። በክርስቶስ ወርሳችኋል። እስቲ አንሱ አሜን። ኢየሱስ ማን ጌታ ነው። ይሄ ሁለተኛው የክብር መገለጥ አይታችኋል። ሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ ከሕግ እየጠቀሰ ከነቢያት እየጠቀሰ ያብራራላቸው ነበር ይላል። ውስጣቸው ይፈሳል የሆነ ነገር። የሚፈሰው መገለጥ ደግሞ እሳት ልባቸው ላይ ምን ይቃጠልባቸዋል። አንዳንዴ ሁላችሁ እየጸለያችሁ የሚፈስ ነገር አለ። እያነበባችሁ መጽሐፉን የሚፈስ ነገር አለ። ወደ መረዳት፣ ወደ ማወቅ፣ ወደ ሙላት፣ ወደ መድረስ ባለጠግነት የሚያደርሳችሁ የሚያሳድጋችሁ መረዳት። ሁለተኛው የክብር መገለጥ ደረጃ ኢየሱስ ራሱን የገለጠ። ሶስተኛው ከፍ ያለ ዛሬ በደንብ ስሙ። አላውቅም ግን ጩም ያገኛል። እኔ የምመኝላችሁ እንደ አገልጋይ በጣም እንደ ባላደራ እንደ መጋቢ የምመኝላችሁ ከፍ ያለው አሜን በሉ። ኢየሱስ ማን ነው? ጌታ ነው። አሁን በደንብ ስሙ በጌታ። ሶስተኛው መረዳት ደግሞ እንደዚህ ነው። ከቁጥር 28 ጀምሮ እንደዚህ ይላል። ከዚህ ቃል በኋላ ከ8 ቀን ያህል ቆይቶ ጴጥሮስ፣ ዮሐንስ ያዕቆብን ይዞ ሊጸልይ ወደ ተራራ ወጣ ይላል። ሲጸልይ የፊቱ መልክ ተለወጠ፣ ልብሱ ተብለጨልጮ ነጭ ሆነ ይላል። እነሆ 2 ሰዎች እርሱም
ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጸም ስላለው ስለመምጣቱ ይናገሩ ነበር። ነገር ግን ጴጥሮስ ከእርሱ ጋር የነበሩት እንቅልፍ ከብዶባቸው ነቅተው ግን ከክብሩ ከእርሱ ጋር ቆሙ የነበሩ ሁለት ሰዎችን አዩ እያለ ይቀጥላል። በደንብ ስሙ። ሶስተኛው የክርስቶስ ኢየሱስ መገለጥ በደንብ ስሙ። እዚሁ ምዕራፍ ነው ያነበብኩላ ያለው አንድ ምዕራፍ ነው። ከዛ ምዕራፍ አልወጣው። የመገለጥ ያልኳችሁ ለዚህ ነው። ምን ይላል? ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ ወደ ረጅም ተራራ ምን አለ? እንደ ልማዱ ሁልጊዜ የሚጸልይበት ተራራ ላይ ወጣ ይልና በደንብ ስሙኝ። ኢየሱስ ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ የወጣባቸው ብዙ ምክንያቶች አሉ። ይዞ ከወጣባቸው ምክንያቶች መካከል አንድ ነገር በሁለትና በሶስት ምስክር ይጸናል። ስላዩት ስለሚገለጥላቸው ክብር ነገ ላይ እርግጠኛ ሆነው ሲናገሩ ምስክር ያዕቆብ አለ፣ ምስክር ዮሐንስ አለ፣ ምስክር ጴጥሮስ አለ። እግዚአብሔር አምላክ ራሱን ያለ ምስክር አይተው ነገ ላይ ለአሕዛብ ሁሉ የሚናገሩት። ለምሳሌ ጴጥሮስ አይቶ ያዕቆብ ካላየ ቅዠት ሊመስለው ይችላል። ዮሐንስ አይቶ ያዕቆብ ካላየ እንደዛው ሊመስለው ይችላል። አሁን ግን ሶስቱም ላይ የሚገለጠው መገለጥ ደረጃ 3 ስለሆነ እስቲ አሜን በሉ። አላውቅም፣ ዛሬ ልንገራችሁ፣ አስረድቷችሁ ብቻ ሳይሆን ያስረዳችሁ ይገለጣል። ወይኔ ጡና አሜን በላ። አሁን በድምፅ ላይ አይነት ነው የፈሰሰው፣ አሁን ግን በአካል ይገለጣል። እኔ ዛሬ ማታ እግዚአብሔር እንዲህ ብሎ ተናግሮኛል። እኔ የምገለጥላችኋለሁ፣ በብርሃን የምገለጥላችኋለሁ፣ በክብር የምገለጥላችኋለሁ፣ ለተለየ ዓላማ ይዛችኋለሁ፣ መንፈስ ማፈስባችኋለሁ ብሎኛል፣ ኃይል የምሰጣችኋለሁ ብሎኛል። ጡና አሜን በላ። አሜን አሜን አሜን። የሁላችሁ ስሙኝ በጌታ። አሁን ኢየሱስ ክርስቶስ በተራራ ላይ ሆኖ ነው ለነሱ የተገለጠው። ይህንኑ ምን እንደሚል ታውቃላችሁ? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ምናምን አካባቢ ላይ እንደሚል ታውቃላችሁ? ያ የገናናው ክብር ይላል። በገናናው ክብር ክርስቶስ ሲገለጥ ብሎ የክርስቶስ ኢየሱስን መገለጥ ሐዋርያው ጴጥሮስ ሊሞት ባለበት ሰዓት ጌታ ከዚህ ማደራ አሁን እንደምወጣ ነግሮኛል፣ የሚሄድበት ጊዜ እንደደረሰ ነግሮኛል። ግን ከዚህ ማደሪያ ሳልወጣ አንድ ነገር ላስታውሳችሁ ፈልጋለሁ። እኔ በብልሃት የተፈጠረው ተረት ሳይሆን የምነግራችሁ ከገናናው ክብር፣ ከዛ ታላቅ ክብር ያውላችሁ ልንገራችሁ። ይሄኛው መረዳት፣ ይሄኛው መገለጥ፣ ይሄኛው በአካል መምጣት እስከ እርጅና ወደ ጌታ እስከምትሄዱ ይገለጣል። ጡናሚ በላ። አረ ሃሌሉያ አሜን አሜን። ያንን ታላቅ ክብር ነው የሚለው ማለት ጴጥሮስ በሚያገለግልበት ዘመን ላይ ሐሰተኛ አስተማሪዎች ነቢያቶች እናም ተነስተው ነበር። ተረት አድርገው የሚያስተምሩት ትምህርት ነበር። ሐዋርያው ጴጥሮስ እንደዚህ አለ፣ አሁን እንደሌሎቹ ሳይሆን እኛ የምንነግራችሁ የተፈጠረ የተሰራ ሰው ሰራሽ የሆነ ትምህርት ሳይሆን የምናቀርብላችሁ በብልሃት የተፈጠረ ሳይሆን ከሰማይ ተገልጦ የሰማን፣ ከሰማይ ተገልጦ ያየነው፣ ከሰማይ ተገልጦ ያበራ ጩናሚ በላ። እነግራችኋለሁ የማይካድ ክብር ይገለጣል። ኢየሱስ በክብር ይገለጣል። ክርስቶስ በክብር ይገለጣል። ክርስቶስ በክብር ይታያል። አንድ ሰው አየዋለሁ ይበል። እስቲ በአካል በሉ። አየዋለሁ በሉ። አሜን አሜን። ወደ ተራራ ይዟቸው ወጣ ይልና በፊታቸው ፊቱ ተለወጠ። የትኛው መቀየር? የሚያውቁት ደም ግባት የሌለው በሰው አይን የማይሞላ የሕማም ሰው ደዌ ያደቀቀው አንድ ጥብቆ ለብሶ እንዲህ ያለ መሄድ በሰው ዘንድ ምንም እዚህ ግባ የማይባል። አሁን ግን በፊታቸው የተቀየረውና የታየው ራእይ መጽሐፍ ምዕራፍ 1 ላይ ድምፁን ሰማሁ። ያንን ድምፅ ለማየት ዞር ስል አለ በመጨረሻ ቁጥር ውስጥ ታነቡ 16 ላይ እንደዚህ ይላል፣ ፊቱ ከፀሐይ ይልቅ ያበራል። አሜን።
አሜን በሉ። ልብሱ አብለጭልጮ ነጭ የሆነ እግሮቹ እንደጋለ ናስ። እስቲ አሜን በሉ። ጸጉሩ ከበረዶ ይልቅ ነጭ የሆነው በአብ ቀኝ የከበረው ንጉሥ፣ በአብ ቀኝ የከበረው ጌታ። አንዳንዶቻችሁ እግዚአብሔር ብርሃን ትገኛላችሁ። ዛሬ ይገለጥልሻል። ሰማይ ተቀዶ ይገለጣል። ሰማይ ተቀዶ ታየዋል። ሰማይ ተቀዶ ታየዋለሽ። ሰማይ ተቀዶ ይገናኛችኋል። የተዘጋጀ አሜን ይበል። ይህኛው ለማን እንደሚገለጥ ታውቃላችሁ? እግዚአብሔር ለተለየ ዓላማ ለፈለጋችሁ የማይታጠፍ የማይሻር የማይመለስ ዕጣ ለወደቀባችሁ እስቲ አሜን በሉ። እግዚአብሔር ለተለየ ዓላማ ከፈለጋችሁ በተለየ አነካክ ከነካችሁ እናንተን ሁሉን ጥሎ እንድትከተሉት ካደረገ እርግጠኛ ልንገራችሁ ዛሬ ማታ የእናንተ ነው። ዛሬ ማታ ያንቺ ነው። ዛሬ ማታ ያንተ ነው። ዛሬ ማታ የእናንተ ነው። ላሳያችሁ ልብሷን ጽባቅ የተገለጠው በአብ ቀኝ የሚቀመጥበት የክብር መልክ፣ በአብ ቀኝ የነገሰበት ክርስቶስ ጌታ የሆነበት መልክ። እስቲ አሜን በሉ። ይሄ ሲገለጥ በደንብ ስሙ፣ በጌታ በደንብ ስሙ። ይሄ ኖርማል አይደለም። በደንብ ስሙ። አሁን አንድ ሰው በትክክል የእግዚአብሔር ቃል መሰረት ያለው መነካት ከተነካ ይነካል። ከዛ ውጭ ያለው ግን አይጠቅማችሁ። በደንብ ስሙ። ይሄኛው የሚገለጠው አንደኛ እግዚአብሔር ለተለየ ዓላማ ለለያቸው፣ ሁለተኛ የጸሎት ህይወትና መንፈስ ላላቸው። በደንብ ስሙ። ሶስተኛ በደንብ ስሙ። ሶስተኛ በእንደዚህ አይነት ሁኔታ ሲገለጥ የሚገለጥበት መገለጥ በአካል በምን አልኳችሁ? ይሄ ሰማው ምናምን የምትሉ ሳይሆን ኖርማሊ እኔን እንደምታዩ በአካል የምታዩ። አሜን አሜን። አላውቅም፣ እግዚአብሔር ምስክሬ ነው። ዛሬ ማታ ግን ለአንድ ሰው ይገለጣል። አሜን አሜን በለው። አሜን። የሚያምን ሰው አሜን ይበል። አሜን። አብሶ የአገልግሎት ጥሪ ላለው ሰው አሜን። ለወንጌል እግዚአብሔር የመረጠው ሰው አሜን። እንዲያገለግለው ዕጣ የወደቀበት ሰው አሜን። እግዚአብሔር የሆነ መጎናጸፊያ የጣለበት ሰው አሜን። ጊዜውን እየጠበቀ ላለ ሰው አሜን። እግዚአብሔር እያዘጋጀው ላለ ሰው አሜን። እያነቃቃ ላለ ሰው አሜን። በሌሊት እያስቃተተ ላለ ሰው በኢየሱስ ስም በአካል ይገለጣል። በደሙ ኃይል ይገለጣል። በአብ ቀኝ ክብሩ ይገለጣል። በፊቱ ብርሃን ይገለጣል። በኑሩ መገኘት ይገለጣል። እስቲ አየዋለሁ። ይኸውላችሁ ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ቸርች ውስጥ አለ በገዢዎች ፊት በምኩራብ በፍርዱ ሸንጎ ፊት ቆሞ ኢየሱስን እየሰበከ እያለ መጨረሻ ላይ ቁጥር 54 አካባቢ ደረሰ። ሰማይ ተከፍቶ የእግዚአብሔር ክብር የሆነው ኢየሱስን በአብ ቀኝ የከበረውን ጌታ መሲህ የሆነውን ጌታ በአብ ቀኝ በክብር አየዋለሁ። ተገልጦ ሲታይ አየዋለሁ አለ ማለት አትችልም። እያየው ነው አለ ማለት አትችልም። እስቲ አሜን ብሎ የማትክደው መገለጥ የሚዳሰስ ምን የሚል አልኳችሁ? የሚዳሰስ በአካል ማለት ነው። ኢየሱስ የሚገለጥ አሜን። ይሄ ሶስተኛው ደረጃ። እዚህኛው ደረጃ ላይ እዚህ ሶስተኛው ደረጃ ላይ በደንብ ስሙኛው ሰዎች ብዥ የሚልባቸው ነገር ላጥናላችሁ። ሶስተኛው የክብር መገለጥ ደረጃ ላይ ሙሴ ልታዩ ትችላላችሁ። ኤልያስን ልታዩ ትችላላችሁ። አንድ ላይ ሐዋርያው ጴጥሮስን ልታዩ ትችላላችሁ። መልአኩ ገብርኤልን ተገልጦ የምስራች ሲነግራችሁ ልታዩ ትችላላችሁ። ብዙ መገለጦች አሉ። ሶስተኛው ውስጥ እየሰማችሁ ነው። ስንት አለ አልኳት። መልአክ አየሁ ልትሉ ትችላላችሁ።
ጴጥሮስን አየው ልትሉ ትችላላችሁ። ለምን እንደዚህ እንደምላችሁ ልንገራችሁ። ኤልያስና ሙሴ ተገልጠው በኢየሩሳሌም ስለሚፈጸሙ ስለሞቱ ስለመስዋዕትነቱ በመስቀል ላይ ስለሚሞተው ሞት የተነገረው ትንቢት በእርሱ አካል እንደሚለብስ ነቢያቶች ሕጎች በሙሉ የተናገሩት ስለመሲሁ ያ መሲሁ እንደሚሞትና እንደሚነሳስ በኢየሩሳሌም ስለሚሆነው ነው ያወሩት። ያኔ እነሱ አውርተዋል። አሁን ደግሞ እነ ጴጥሮስ እነ ዮሐንስ ከተገለጡ የሚያወሩ ምንድነው ሲባል ስለመምጣቱ። እስቲ አሜን በሉ። ሐዋርያቶች ስለተናገሩት መምጣት ጩና አሜን በላ። ማስረጃ እንዲሆን እርግጠኛ እንድትሆን በሕግ የተጻፈው እያልክ እንሰብክ። ሙሴ እንዳለ እንደኔ አይነት ነብይ ያስነሳል እንዳለ እስቲ ጩና አሜን በላ። ኢየሱስ አይውላ ኤልያስ እንደተነጠቀ ኢየሱስ እንደሚነጠቅ ጴጥሮስ የሰበከው መሰረት ላይ ቆሜ ነው የምሰብከው ብለህ እንድታገለግል እንድጠቅስ ሊያደርግ የሚችል ማስረጃ የሆነ ነገር ነው። እነሱ ምስክር ናቸው፣ ማስረጃ ናቸው በክርስቶስ ኢየሱስ ላይ። ለምን ነገ ላይ አንተ ምስክር ነህ። ነገ ላይ ለዓለም የምትገልጠው ነው። ነገ ላይ የምትሞትለት ነው። ነገ ላይ የምትታረድለት ነው። ነገ ላይ በዘይት የምትቀቀልለት ነው። ስለዚህ ዛሬ ማመን አለብን። አሜን በል። አሜን በል። ነገ ላይ የሆነ ቀላቅለ የምታቀርብ እንዳይሆን ነው። አሜን በላ። መጽሐፍ እንዳለ እያልክ ኢየሱስን ትርትር፣ ኢየሱስን ግልጥ፣ ኢየሱስን ብርት፣ ኢየሱስን ማሳየት። ይመኑና አሜን። አሁን ይኸውላችሁ ሶስተኛው መገለጥ ላይ ሲገለጥላችሁ ምን እንደሚሆን ታውቃላችሁ? መቆምና ማየት አትችሉ እንደ ሞተ ሰው። አሜን። እዚህኛው መረዳት ላይ እዚህኛው መገለጥ ላይ እዩት። እንቅልፍ ከብዶባቸው የሚለው ተኙ። ምን አሉ? ኢየሱስ ሲገለጥላችሁ በአካል ሲገለጥ ይኸውላችሁ፣ በመረዳት ሲገለጥ አትወቁ። የሰማችሁ ነው። በመረዳት ውስጣችሁ ሲፈስ አትወቁም፣ እንደ ሞተ ሰው አትሆኑ። ኢየሱስ በአካል ሲገለጥ አይናችሁ ላይ በአካል ሲበራ፣ የፊቱ ብርሃን በአይናችሁ ላይ ሲበራ፣ ፊታችሁ ላይ ሲበራ፣ አካላችሁ ላይ ሲበራ፣ እናንተ ላይ ሲገለጥ መቆም አትችሉም። ይኸውላችሁ በጌታ ስም አይደለም እናንተ በዙሪያችሁ ያሉ ሰዎች እኮ እውነተኛ ኢየሱስ ክርስቶስ ሲመጣ እኔ አሁን ልንገራችሁ በጌታ ስም እውነተኛ ሆናችሁ ስሙ። እስቲ እውነተኛው ይሰማል። ጌታ ኢየሱስ በአካል እዚህ ቤት ከተገለጠ እርግጠኛ ልንገራችሁ አይደለም እናንተ ሰፈር ውስጥ ያለው ይስማችሁ ነው። ዮሐንስ ኢየሱስን ሳየው እንደ ሞተ ሰው ሆንኩኝ፣ በድን ሆንኩኝ፣ ራሴን አላውቅም፣ ተገልጧላ። እስቲ አይናችሁን ወጣችሁ በፀሐይ 6 ሰዓት ላይ ቀጥ ብላችሁ አይናችሁን ፀሐይ ማየት ትችላላችሁ? ፀሐይ ማየት ካልቻላችሁ ከፀሐይ ይልቅ የሚያበራው እንዴት ታውቃላችሁ? ዛሬ እኮ እንዲህ ብላችሁ ይሄው አየሁት። ስሙኝ ቅዱሳን በጌታ በደንብ ስሙኝ። ወይኔ እንዴት ይልም ይሁላችሁ ስሙኝ። ኢየሱስ ተገልጦ ሲታያችሁ አጠገባችሁ ማን ይኑር ምን ይኑር ምናምን አታውቁም። ልብሳችሁ እንደዚህ እንኳን አትመልሱ። ልንገራችሁ ስሙኝ ቅዱሳን፣ እውነተኛውን ስትፈልጉ ነው እውነተኛው የሚገለጠው። እንደ ሞተ ሰው ሆንኩኝ፣ እጁን ዘርግቶ ምን አለኝ? ዳሰሰኝ። እነ ጴጥሮስ ሦስቱም እንቅልፍ ወደቀባቸው። ከዛ መቃዠት የሚያወሩትን አያውቁም ነበር አይደል? በእውነት ነው የምነግራችሁ፣ በአእምሮ አትሆኑ። ኢየሱስ በርቶላችሁ በአእምሮ አትሆኑ። ኢየሱስን እንደዚህ ለአንተ አንድ ለኤልያስ አንድ ለሙሴ ስንት ምን እንስራ?
ለኛ በዚህ ሞት ምንድነው የሚናገሩትን ያቆሙ። ኢየሱስ ሲበራላችሁ ሲገለጥላችሁ ከአይምሮ ትወጣላችሁ፣ ከሁለንተና ከሽሮ በርበሬ ትወጣላችሁ። ሰዓት ሞላ አልሞላ አትሉም። የሚገለጥበት ራሱን የቻለ ፐርፐስ ስላለው ዝም ብሎ የሚታይና የሚጠፋ ሳይሆን የሚገለጥበት ራሱን የቻለ ዓላማ አለው። ኢየሱስ ተገለጠላቸው በምን? እንደ እንቅልፍ ሆኖ አይደል? ሁለተኛ እንዴት ነው የሚገለጥ ልንገራችሁ። ኢየሱስ ሲገለጥ መጨረሻ ላይ በዚህ ይላል ነቁ አይል፣ ከእንቅልፍ ምናምን ነቅተው ይላል። ማለት ምን ማለት ነው? ለካ አንዳንድ ጊዜ ደግሞ በዛው መገለጥ ውስጥ ነቅታችሁ ከዛ ወጣችሁ ራእይ ውስጥ ትገባላችሁ። ወርቃችሁ እንደሞተ ሰው የምታዩት አለ፣ ነቅታችሁ ደግሞ እንደ ራእይ የምታዩት አለ። በአካል ያለውን መገኘት፣ በአካል ያለውን መገለጥ፣ በአካል ያለውን ማንነት በራእይ የምታዩት አለ። በእንደዚህ አይነት ሁኔታ የሚገለጠው መገለጥ የክርስቶስ መልክ፣ የክርስቶስ ፊት፣ የክርስቶስ ማንነት ነው። ደረጃ 3 ይባላል። የመጨረሻው የሰቀለው ደረጃ ነው። ዛሬ አንዳንዶቻችሁ ትገባላችሁ። አሜን ወይ? ሊጡና አሜን በሉ። አሜን። ለጌታ ስላሳየኝ ነው። እስቲ አሜን በሉ። አሜን። አንድ ሰው ይዤ እገባለሁ። አሜን። አንድ ሰው ይዤ እገባለሁ። አንድ የተጠራው ይዤ እገባለሁ። አሜን። አሜን አሜን አሜን። አሁን ሶስተኛው ደረጃ ላይ መሲህነቱን ይበራላቸው። የመሲህነቱ የተቀባው መልክ፣ የተቀባው የከበረው ፊት ነው ያዩት። የከበረበትን ማንነት ነው ያዩት። ደረጃ 4 ላይ ግን ምን እንደሚሆን ልንገራችሁ። ደረጃው 4 ላይ የምታዩት ኢየሱስ እርሱ መሲህ ሳይሆን እርሱ እግዚአብሔር እንደሆነ ይገለጣል። አሜን። እርሱ ማ ጌታ ይህንን ተረጋግታችሁ ምን እያደረጋችሁ እንድትሰሙ ይፈልግ። ኢየሱስ እርሱ እግዚአብሔር እንደሆነ የምታዩበት ማየት እሱ ደግሞ ይለኛል። እንደ ሞተ ሰው ሆናችሁ አይደለም የምታዩት፣ በአካል ሆናችሁ በራእይ ነው የምታዩት። እንዴት? ስሙ። መጽሐፍ እንዲህ ብሎ ይናገራል። በዛው ሰዓት ብሩ ዳመና መጥቶ ምን አላቸው? የመጨረሻው የክብር የመገለጥ ደረጃ የደመና መገለጥ ነው። ብሩ ዳመና መጥቶ ልንገራችሁ፣ ስሙኝ። ኢየሱስ በአብ ቀኝ ያለው መልክ የመሲህነቱ ነው እንጂ የመለኮትነቱ አይደለም። መለኮትነቱ መልክ የለውም። ደመና። አሜን። እስቲ አሜን በሉ። አሜን። እስቲ አሜን በሉ። አሜን። አሜን በሉ። አሜን። በሁሉም ስፍራ የሚገኝ መለኮት። አሜን። በሁሉም ስፍራ የሚገኝ መለኮት ሰው አይደለም። ጂሰስ እዩ፣ ላሳያችሁ። ብሩ ዳመና መጥቶ ምን አላቸው? ጋረዳቸው ይላል። እዩ፣ ይሄ ምንም ይገባቸዋል። እስራኤላውያን ከግብፅ ከወጡ በኋላ እግዚአብሔር አምላክ ቀን ቀን በዳመና አምድ አብሯቸው ሆኖማ እግዚአብሔር በዳመና ምን እግዚአብሔርን የሚያውቁት በዳመና የመገናኛ ድንኳኑ ላይ ይመጣና ደመናው ያርፋል። የመገናኛ ድንኳኑ ላይ የሚመጣው ምንድነው? ደመና። የእግዚአብሔር መልክ ራሱ የመለኮት ማንነት ደመናው ነው። ያ ይመራቸው የነበረው ደመና ኢየሱስ። አሜን በሉ። ደመናው መልክ የለውም እና ምንድነው? ከደመናው ውስጥ ግን አንድ ድምፅ ወጣ። አሜን። እስቲ አሜን በሉ። ቆመዋል። ራእይ እያዩ ነው። ተገልጦ እያዩ ነው። የሚታይ ነው። ይኸውላችሁ ይሄ እንደዚህ አይነት ምናምን አይነት ጨፍኝ እያየሁ ምናምን አይደለም። የሚታይ ሊትራል ደመና። አሜን። እሺ ላሳያችሁ። ኢየሱስ ከሞት ከተነሳ በኋላ አይናቸው እያየ ከፍ ከፍ አለ አይደል? ደመና ከአይናቸው ሰውራ የመጀመሪያው መለኮት ደመና ነው። ሰውራ ተቀበለችው። የመለኮት መገለጫ
የመለኮት መታያ። አንድ ሰው ደመና አየው ካለ እግዚአብሔር ያ የብሉይ ኪዳን ደመና ያ በምድረ በዳ የነበረ ደመና ጥላ ሆኗቸው የነበረ ደመና ፀሐይ እንዳይነካቸው አድርጎ የነበረ ደመና እግራቸውን እንዳይቆስል አድርጎ የነበረ ደመና ጫማቸው እንዳያልቅ አድርጎ የነበረ ደመና በንስር ክንፍ ተሸክሟቸው የነበረው ደመና ያ ደመና ኢየሱስ ነው። አላውቅም እኔ እግዚአብሔር እንዲህ ብሎኛል። በሚታይ ትውልድ በሚያየው ደመና ገለጠ። ጩና አሜን በል። አሜንና አሜን በል። ደመና መጥቶ ምን አላቸው? ምን እያላቸው ነው? አንድ ለሙሴ፣ አንድ ለኤልያስ፣ አንድ ለኢየሱስ ብለዋል። የእናንተ መኖሪያ ይሄ አይደለም፣ ምድራዊ አይደለም። እናንተ የምትኖሩት እኔ ውስጥ ነው። እስቲ ጩና አሜን በል። እኔ አንዳንዶቻችሁ በእውነት ጠላቶቻችሁ የሚያዩት ደመና ቤታችሁ ላይ፣ ጤናችሁ ላይ ዛሬ ይጣበቅባችኋል። ዛሬ ታየዋለህ፣ ዛሬ ታየዋለሽ፣ ዛሬ ታዩታላችሁ። ዛሬ ይመጣል ደመና። እግዚአብሔር ሆኖ ይገለጣል። ደመና ይዞ ይገለጣል። ደመና ሆኖ ይታያል። ደመና ሆኖ ይታያል። በኢየሱስ መኖሪያችሁ ይሆናል። ሙሴን አይታችሁታል። በደመናት ላይ በሚሄድ ከደመናዎች ሁሉ በላይ የሆነ ደመና። ወይኔ አላውቅም። ዛሬ አንድ ሰው ይገባል። በተከፈተው መገለጥ ይገባል። በተከፈተው መገለጥ ይገባል። በተከፈለው ደመና ይገባል። አባቶቼ የገብቷቸው እኮ ነው ሲዘምሩ እንደዚህ ደመና ይውረድ ይውረድ፣ የክብር እሳት ይንደድ፣ በየዘመርኩኝ በደስታ ጠላቴ ስለተቀጣ። ደመና ይውረድ ይውረድ፣ የክብር እሳት ይንደድ፣ በየዘመርኩኝ በደስታ ጠላቴ ስለተቀጣ።